ነው ልቀሽ እንድትሰጪ ነው አሁን ቆጣልታችሁ ሳይሆን ተለያይታችኋል። የእናንተ ነገር እኮ አብቅቷል። ምናልባት ዲስታንስ ሊኖረን ይችላል እንጂ ልባችን በጣም እንደተቀራረበ በደንብ አድርገሽ ታውቂዋለሽ። እሱ እንግዲህ የራስሽ ተረት ነው፣ የራስሽ ተረት እና የራስሽ ምኞት ነው። ገባሽ? ስለዚህ እሱ የአንቺ ተረት እና ምኞትሽን እዛው ለራስሽ እያሰብሽም እየተጎመጀሽም ኑሪ። ግን ደግሞ አሁን የእናንተ ነገር ዲስታንስ ምናምን ሰብስታንስ ምናምን አትበይብን። በቃ ኦልሬዲ ተለያይታችኋል፣ አብቅቷል የእናንተ ነገር። ስለዚህ እሱ ደግሞ ከኔ ጋር ሆኗል፣ እኔ መርጧል። የልጁን እናት ሚስት ለአንቺ ራሱ ቆይ ሄሚ ስለዚህ አንድ ነገር ልንገርሽ፣ አንተ ወንድም ላይ መጨካከን ኮሳን ሰው ይሳይገብደላል። ለምን ይሄዳኛል? ጨከንኩበት። ለምሳሌ ምን ከሚስቱ ጋር እንዲሆን ማድረግ በጨከን ነው እንዴ? በትክክለኛው ነገር ማድረግ ሲችል በትክክለኛው ነገር ያደረኩት ምን አደረኩ? ሚስቱ እርግጠኛ የሆንክበት ነገር አውራና በቃ የራስን ስሜት ብቻ አታውራ። ሩታ ግን አለመፈለግ ይከብዳል አይደል? በጣም ያው አስረዳት ለሷ እንዴ ላንቺ ነው እንጂ